የኮሜዲው ንጉስ በ1900 ዓመተ ምህረት ላይ ለንደን ውስጥ በሚገኙ ቲያትር ቤቶች መግቢያ በሮች የአይኖቹ ውሃ ቀለም ጥቁር የሆነ ቀጭንና ረሃብተኛ ልጅ ተቀምጦ ይውል ነበር። ምንም እንኳን የዛ ልጅ አካል ደካማም ቢሆን በአስተያየቱ ኮስታራና ቆራጥ መሆኑን ያመለክት ነበር። በዚያ ዘመን በየቲያትር ቤቶቹ በራፍ ሲጠባበቅ ይውል የነበረውንም የቲያትር ስራ ተሳታፊ ለመሆን የሚያስችለውን እድል ወይም አጋጣሚ ለመጠባበቅ ነበር። ድምፃዊ፣ ተጫዋቾችና ዳንኪረኛ ሊሆን ይችላል። ወላጆቹም የቲያትር ቤት ባለሙያዎች ነበሩ። ምንም እንኳን የልጅነቱ ወራት እጅግ አሰቃቂዎችና ከባዶች ቢሆኑበትም ሰዎችን በማሳቅና በማዝናናት ከፍተኛ ገቢ ለማግኘት መራኑ ኑሮን ጣፋጭ ለማድረግ እንደሚችል ጽኑ እምነት ነበረው። የዛ ቀጭን ኮስማና አይነ ደረቅ ልጅ ስምም ቻርልስ ቻፕሊን ይባላል። ድሪቶን ለብሶ ስራ ፍለጋ በየቲያትር ቤቱ በራፍ ደጅ ሲጠና ይውል ነበር። አንዳንድ ጊዜም 8ቱ የላግዤቪየር ወጣቶች በሚል መጠሪያ ይታወቅ ከነበረው የተጫዋቾች ቡድን ጋር በየቀበሌው ሲዞር ይውል ነበር። ከዚያ ቡድን ጋር እንደተቀላቀለ በመጀመሪያ የተጫወተውም እንደ ውሻ ተመስሎ ነበር። እነዚያ ወጣቶች በየደረሱበት ከተማ በሆነ ሁሉ ስፍራ የሚተኙ ነበሩ። ሌሊትም የሰካራሞችን ድንፋታ ሲያዳምጡ በፍርሃትና በብርድ ሲንቀጠቀጡ የሚናጋላቸው ነበሩ። የቻርልስ አባት ከልክ ያለፈ ጠጭ ስለነበር የሞተውም በዚሁ በመጠጡ ጠንቅ ነበር። እናቱ ያልተማረች ድሃ ስለነበረች ቻርልስና ወንድሙን ሲድን ልትረዳ የማትችል ሆነች። ብዙውን ጊዜም የአእምሮ ህመም የሚያጠቃት ስለነበረች የአልጋ ቁራኛ ሆና የምትኖር ነበረች። ህመሟ ታገሰ ብሎላት በምትልበት ጊዜም እንኳን ቢሆን የራሷ በሆነ ዓለም የምትኖር ከልጆቿ ጋር መስማማትና መኖር የማይቻላት እየሆነች ሄደች። ከድህነቷ ላይ እንዲያ የሆነ የአእምሮ ሽታ የሚያስጨንቃት በመሆኑም የልጆቹ ኑሮ በጭንቀትና በድህነት በጨለማ ውስጥ የሚጓዝ ሆነ። የወላጆቹ ኑሮ እንደዚህ አሰቃቂ የሆነበት ቻርልስም የዕለት ምግቡን ለመቀላወጥ በየጎዳናው የሚንከራተት በየደረሰበት የሚያድር ሆነ። እንዲያ ሆኖ የወጣትነቱን ዘመናት ካሳለፈና የ30 ዓመታት ጎልማሳ ከሆነ በኋላ ቻርልስ ቻፕሊን ወደ ንጉስነቱ ምዕራፍ ተሸጋገረ። በዓለም ላይ የታወቁትን ታላላቅ ሰዎች፣ ባለጸጎችና ባለሙያዎችን እየተቀበለ ከሚያስተናግድበት ሰገነት ላይ ወጣ። ዝናውን የሰሙ ሁሉ ሊያነጋግሩት የሚፈልጉ ሆኑ። እንደ ዊንስተን ቸርችል፣ አልበርት አንስታይን እና ማህተመ ጋንዲን የመሳሰሉት ሰዎች ሲቀበልና ሲያነጋግር ፎቶግራፍ አንሺዎችና ዝናውን የሚያስተጋቡለት ሆነ። አዲስ በተከፈተው የኑሮ ምዕራፍ ውስጥ በተላለቆቹ ሲኒማ ቤቶች ውስጥ ቻርልስ ቻፕሊን የኮሜዲ ንጉስ ሆኖ መታየት ጀመረ። ታይቶም የማይሰለች ሆነ። ወደዚያ አስደናቂና አስደሳች ምዕራፍ የተሸጋገረበትን ተአምር ሲጽፍ ዋናው ሚስጥር በራስ መተማመን ነው። በራስህ በአንተነትህ መነበት። በዚያ ወጣትነቱም ጊዜ ቢሆን ህይወቴን ለማቆየት የዕለት ምግብ ለማግኘት ስንከራተት በነበረበት ዘመን ቢሆን በዚያ በድሆች ልጆች ማሳደጊያ ድርጅት ውስጥ እኖር በነበረበት ጊዜም ቢሆን እንደዚያ ከርታታና ጠመንማና በነበርኩበት ጊዜም ቢሆን በዓለም ላይ ተወዳጅና ታላቁ ተጫዋች ሊሆን እንደምችል ራሴን በራሴ ያስተምረው ነበር። በራሴ ላይ ባለመተማመን ኑሮ ደርሼ በጠፋ ነበር። ሲኒማ ቤት የሚያዘውትሩ ሰዎች የቻርልስ ቻፕሊን ፊልም ሳይመለከቱ እንደማይቀሩ እናውቃለን። ያ ኮስማና ባለጥቁር ሪዝ አይነ ሰፊው ሰውዬ ጥቁር ክብ ባርኔጣ ደፍቶ የእርሱን ቁመት የሚያክል ጫማ ተጫምቶ በፊልም ብቅ ሲል የተመልካች ልብ በሳቅ መፍረስ ይጀምራል። ከዚያ ከአንደኛው አደጋ ወደ ሌላኛው አደጋ መሸጋገር ይጀምራል። በበረዶ ክምር ሲንከባለል፣ ሲተኛ፣ ከመስኮት ላይ ዘሎ ሲወርድ፣ ድልድዩን ጥሶ ሲወርድ፣ ግዙፉን ሰዎች ጋር ግብግብ ሲገጥም፣ ዘወር ብላ ልታየው ከማትፈልግ ሴት ጋር ልቡን የሚሰልፍ ፍቅር ሲይዘው፣ ብርቱ ባህሪውን ደግሞ እንደዚሁ ወደ ባለጸጋነት ሲሸጋገር፣ ብርቶችን ሲያጠቃ፣ ሲያስፈራራ፣ ሲቋቋም፣ ሲረታ ያሳየናል።
መቼም የእርሱን የኮሚክና ስራዎች በጽሑፍ ለመግለጽ ያስቸግራል። የእንግሊዝኛ ቋንቋ ችሎታ የሌላቸው እንኳን ቢሆኑ የቻርሊ ፊልም ገና መመልከት ሲጀምሩ ሳቅ በሳቅ ይሆናሉ። የእርሱ አይነት ንቅናቄ የድርጊትና የምልክት ትርኢቶች ዛሬ በመላው ዓለም የሚታወቁ የሆኑ መጥተዋል። ከማንኛውም ቋንቋ ይበልጥ ዓላማቸውን የመቱ መልእክታቸውን ያደረሱ የአዲስ ትውልድ አዲስ ቋንቋዎች ሆነዋል። ቻርሊ ደንዳናውና ጥቁሩን አይነ ቁቡን ወደ ላይ ሲሰበስበው እነዚያን ጉልህ አይኖች ሲያንከባልላቸው ልዩ ፍጥሮ ያስመስሉታል። ኮቱን ይዘረጋውና ዱላው ላይ ያንጠለጥለውና ወደ አየር ለመምጠቅ ይሞክራል። ከአጥቂ ጠላቶቹም ለማምለጥ ከወፍራም ሴት በስተኋላ ሲደበቅ ወይም በጠረጴዛ ስር ሲንፋቀቅ ተመልካቹን በእንባ ያጥበዋል። ኮስማናው ሰውዬ ሲሮጥ ከጠላቶቹ ሲደበቅ፣ አንዳንድ ጊዜም ጠላቶቹን ለማጥቃት ሲመጣ በከተማው ጎዳናዎች የሽምጥ ሲሮጥ፣ በወንዝ ውሃ ላይ ሲንሳፈፍ ወይም ፈጽሞ ሊሆን የማይችለውን ነገር ሲሰራ፣ እነዚህ ድርጊቶች በተመልካቾቹ ልብ የማይረሱ ሆነውለታል። አንድ ጊዜ እጅግ ረጅምና ወፍራም የሆነች ሴት ታቅፎ ሊያነሳት ያደረገው ሙከራው ተመልካቹን ከዳር እስከ ዳር በዛቅ የሚያስተኛ ነበር። ቻርልስ ቻፕሊን እድሜው 35 ሲሞላው በዓለም ላይ ዝናው ያስተጋባ ታላቅ ሳቅ ፈጣሪ መሆኑን አስመሰከረ። በተጫወተባቸው ፊልሞች ሁሉ በብዙ ሺህ የሚቆጠር ዶላር ሰበሰበ። እያደርም የራሱን የፊልም ካምፓኒ አቋቁሞ ራሱ ፊልሞች መስራቱን ጀመረ። በየደረሰበት ሀገር ሕዝብ በሰልፍ የሚቀበለውና የሚያከብረው ባለሙያ ሆነ። የእረፍት ጊዜውንም ሁሉ ለስራ የመደበ ሰው ነበርና የሚዝናናበት ጊዜው ሳይኖረው ከጥቂቶች ወዳጆቹ ጋር ለጥቂት ሰዓታት የሚነጋገር ብቻ ሆነ። ስለዚህም ይሆናል ያ ትንሹ ዱርዬ ከተጫወታቸው ፊልሞች ሐዘን የሚጫጫነው መሆኑን በይበልጥ ሊያሳየን የሞከረው። ያ ኮስማናው ሰውዬ ከምግብ የላቀ ከጎጆም የበለጠ ነገር መመኘት ጀመረ። የፍቅርን እሸት የምትሰጠው፣ በፍቅር የምታስረው፣ በፍቅር የምትገዛው ፍቅረኛ ማግኘት ፈለገ። ይህን ነገር እጅግ ተወዳጅ ከሆኑት ፊልሞች ዘ ጎልድ ሩሽ በተባለው ፊልም ያሳየናል። አንዲት ወጣት ያን ምስኪን ሰውዬ ትጫወተበታለች፣ ትቀልድበታለች። ስለ እሱ የምታዝን መስላ ትታየዋለች። ያቺ ሴት ግን በከተማው ብርሃን ስትታይ አይነ ስውር መሆኗን ያውቅባታል። ወጣቱን አይነ ስውር በመሆኗ የምታባብለው ሰውዬ ለይታ ባለማየቷ እጅግ የደስ ያለው በጣም አስገራሚ የሆነ ሰው እንዳፈቀረች ሆኖ ሲሰማት ይኖራል። ቆይታ አይኖቿ ሲበሩላት ምስኪኑ ሰውዬ ታየዋለች። ምን አይነት ቂላቂል ፍጡር እንደሆነችም ትረዳለች። እንግዲህ ቻርሊን ሐዘን ያለበሰውና ያኮማተረው ትረካው ይህ ነው። ኮሜዲ ሸፍኖ ያቀረበው ይህ ትረካው የሰው ልጅ ፍላጎት፣ ምኞት በጥልቀት የሚያሳስብና የሚያሳየንም ከኮሜዲነቱ መራርነቱ ጎልቶ የሚታይ ሆኖ ይሰማናል። ቻርሊ በአእምሮ ተቀርጾ ሲያናውዘው የነበረውን የፍቅር ጥማት ለማርካት ደጋግሞ ትዳር ያዘ። በሀብት ተራራ ላይ ቢቀመጥም በመላው ዓለም ስሙ ቢገኝም ፍቅርን በወጣትነቱ ሆነ በጎልማሳነቱ ሊያገኘው አልቻለም። በፍቅር ከመርካቱ በፊት እድሜው እየገፋ ሄደ። በመጨረሻም ኦናን አገባ። ከዚያም በኋላ 40 ዓመታት ሙሉ የኖረበትን ታላቅ ከበርቴና ዝነኛ የሆነበትን አሜሪካን አስጠላው። በሄዶ መጨረሻ ጊዜ ለብዙ ዓመታት ተለይቷቸው ወደነበሩት አሜሪካና እንግሊዝ ተመልሶ ላበረከተው ታላቅ ስራው የተዘጋጀለትን ታላላቅ ሽልማት ከየሲኒማ ቤቶቹ ተቀብሏል። በ88 ዓመት ዕድሜው እዚያው ስዊዘርላንድ ውስጥ በ1977 ዓመተ ምህረት አረፈ። የእርሱ ሞት በመላው ዓለም ከፍተኛ ሐዘንና ትዝታንም ሊፈጥር ችሏል።